ሰላም! ይህ በዊንዶውስ 11 ያለምንም ክፍያ የክሬዲት ካርድ ወይም አካውንት መክፈት ሳያስፈልግ ነፃ ቪፒኤን እንዴት እንደሚጫን የሚያሳይ ቪዲዮ ነው። በሁለት ቀላል መንገዶች እናየዋለን። የመጀመሪያው ዘዴ በራሱ በዊንዶውስ 11 ውስጥ ያለን አማራጭ ስለሚጠቀም በጣም የሚገርም ነው። መጀመሪያ የዊንዶውስ ስታርት ሜኑ ላይ በመሄድ ሴቲንግስ የሚለውን ይክፈቱ። በግራ በኩል ካሉት አማራጮች ኔትወርክ ኤንድ ኢንተርኔት የሚለውን ይምረጡ። በመቀጠል ቪፒኤን የሚለውን ይጫኑ። በቀኝ በኩል አድ ቪፒኤን የሚል በተን ያገኛሉ። እሱን ይጫኑ። አሁን የቪፒኤን መረጃዎችን የሚጠይቅ ቅጽ ይከፈታል። ብራውዘሩን ይክፈቱና ቪፒኤን ጌት ብሎ ይፈልጉ። የመጀመሪያውን ሊንክ ይክፈቱ። እዚህ ጋር የዓለም ሀገራት ዝርዝር እና የሰርቨሮች ዝርዝር ያገኛሉ። የሰርቨሩን ፍጥነትና ጥራት አይተው የምትፈልጉትን ይምረጡ። የመረጡትን ሰርቨር አድራሻ ኮፒ አድርጉት። ቅጽ ላይ ተመልሰው የኮፒ ያደረጉትን አድራሻ ሰርቨር ኔም ኦር አድሬስ የሚለው ላይ ይለጥፉ። ፔስት። ቪፒኤን ታይፕ የሚለውን አውቶማቲክ ላይ ይተውት። ታይፕ ኦፍ ሳይን ኢን ኢንፎ የሚለውን ዩዘርኔም ኤንድ ፓስወርድ ያድርጉት። ዩዘርኔም እና ፓስወርድ በሚለው ቦታ ላይ ቪፒኤን የሚለውን ቃል በትንሽ ሆሄያት ወይም ላወርኬዝ ይጻፉ። በመጨረሻ ሴቭ በሉት። አሁን የፈጠሩት የቪፒኤን ዝርዝር ላይ ኮኔክት የሚለውን ሲጫኑ በጥቂት ሰከንዶች ውስጥ ይገናኛል። የቪፒኤን ጌት ሰርቨሮች በፈቃደኝነት የሚሰሩ ስለሆነ አልፎ አልፎ ሊዘገዩ ወይም ሊቋረጡ ይችላሉ። እንደዛ ሲሆን በሌላ አዲስ ሰርቨር ይቀይሩት። ቀለል ያለና የተስተካከለ መተግበሪያ አፕ መጠቀም ከፈለጉ ይህ ዘዴ የተሻለ ነው። በኮምፒውተሩ የፍለጋ ሳጥን ላይ ማይክሮሶፍት ስቶር ብሎ ይፈልጉና ይክፈቱት። ከላይ ባለው የፍለጋ ቦታ ላይ ቪፒኤን ብለው ይጻፉ። ብዙ አማራጮች ይመጣሉ። ዛሬ የምንጠቀመው ሆትስፖት ሺልድ ቪፒኤን የተባለውን ነው። አፑን መርጠው ጌት የሚለውን ይጫኑ። ሲጨርስ ኦፕን በሉት። አፑ ሲከፈት የነፃውን ቤዚክ ፍሪ ፕላንን ይምረጡ። በጣም ቀላል ነው። መሃል ላይ ያለውን ኮኔክት በተን መጫን ብቻ ነው። አፑ ራሱ ፈጣኑን ሰርቨር መርጦ ያገናኘዋል። ቪፒኤኑ በትክክል እየሰራ መሆኑን ለማወቅ ብራውዘሩ ላይ ዋት ኢዝ ማይ አይፒ አድሬስ ብሎ ይፈልጉ። የመረጡት ሀገር ስም ለምሳሌ ጃፓን ወይም አሜሪካ ከታየ በትክክል እየሰራ ነው ማለት ነው። ይህ ቪዲዮ የቪፒኤን ክፍያ ካዳመላችሁ ላይክ እና ሰብስክራይብ በማድረግ አበረታቱን። በየቀኑ ጠቃሚ የቴክኖሎጂ መረጃዎችን እናቀርባለን። ስለተከታተሉን እናመሰግናለን።